ለክረምት የሚሆን እንግዲህ የጓሮ አትክልቶችን በቤቴ ለመትከል ሞከርኩኝና በጣም የሚያስገርም ነገር አይቼ ነውና በፊት ላይ ልጆች ሆነን እንግዲህ ግቢያችን ሰፊ ስለነበረ አያቴ አትክልቶችን ይተክል ነበርና በተወሰነ መልኩ ሂደታቸውን አውቃቸዋለሁ። በልጅነት አይምሮ የበፊቶቹ እጽዋቶች ምን ሊሆኑ አካሄዳቸው እንዴት እንደነበረ፣ እንዴት እንደሚያድጉ፣ ሲደርሱስ ምን አይነት ደረጃ ላይ እንደሚደርሱና አሁን ላይ በጣም የሚገርማችሁ አትክልቶቹ በጣም ተለውጠዋል። ቅርጻቸው ተለውጧል። የአስተዳደግ ፍጥነታቸው ተለውጧል። ጨራሻውን በጊዜም የተከፋፈለ አለ። በወር የሚደርስ በ3 ወር የሚደርስ የሚልም አሉና እርግጥ ዘሩን እንግዲህ ከዚህ ከዘር መሸጫዎች ውስጥ ነው የገዛሁት። የከተማ ኑሮ ውስጥ ስለሆነ የምንኖረው ዘር ከየትም ስለማናመጣ ያው የሚሸጠው ነው የምንገዛው። እንግዲህ በተቀነባብሮ ይሁን ወይ ጄኔቲክ ሞዲፋይ ሆኖ ይሁን እንጃ ብቻ ምንድነው የገጠመኝ ነገር ግን ገና ሳይደርስ ወይ ለዚህ ለመብላት ወይ ለመቀጠፍ ሳይደርስ አበባ ያወጣል። አበባውን በበቂ ሁኔታ እንኳን ሳይጨርስ አበባ እንኳን ማበቡን በበቂ ሁኔታ ደግሞ ሳይጨርስ ያፈራል፣ ፍሬ ያወጣል እና እጅግ በጣም ፈጣን ነው ይሄ ሂደቱና ለመብላት ራሱ አይመስልም። ወይም ይሄ አሁን ለምሳሌ ጎመኑን ብናይ የወር ጎመን ተብሎ ተተክሎ በጣም በአጭር ጊዜ ውስጥ ማለት ነው ወይም ጎመኑ ለምግብነት ሳይደርስ አበባ አውጥቶ ፍሬ አፈራ እና እንትኑ ፖይንቱ ራሱ አይገባም። የእጽዋቱ አካሄድ ይህ ነገር የገጠማችሁ ሰዎች አላችሁ? ይሄ በጣም የሚገርም ነው። ይህ ሀሳብ በመኖር ውስጥ ምን አይነት ክፍሎችን ይዞ ይመጣል መሰላችሁ? በዚህ በስጋ ወይም በዝቅተኛ የኑሮ ደረጃ ላይ ኃይል ማደስ ላይ ምግብ የሚባል አንድ ዘርፍ አለ እና ምግብን ዲፋይን ሲያደርገው ያው እንደ አንድ ትርጉም የሚያነሳው ምንድነው ከተፈጥሮ በኩል የሚሰጠን መረጃ ለማግኘት የምንጠቀምበት ነገር ነው ይላል ምግብን። ስለዚህ ወደድንም ጠላንም ከተፈጥሮ የምናገኘውን ምግብ በበላን ቁጥር በተፈጥሮ በኩል የሚደርሰን መረጃ አለ። አሁን ላይ እንግዲህ የሚሸጡልን ዘሮች ዘርተናቸው ሲያድጉ እንግዲህ አፈር ውስጥ ነው በእርግጥ የተፈጥሮ ሂደት ተጠብቀው ነው የሚያድጉት። ነገር ግን የሚጨምርባቸው ሌሎች ደግሞ ሳይንቲፊክ ሞዲፋይ የተደረጉ ሳይንቲፊክሊ የራሳቸው የሆኑ ኤዲት የተደረጉ ነገሮች አሉ ውስጥ ጄኔቲካሊ ማለት ነውና እነሱ መረጃዎችን መብላታችን አይቀርም። በአነጋገር እንበላቸው የለ ያሳድገን። ስለዚህ ያ መረጃ ይገባል ማለት ነው። ያ መረጃ ሲገባ እንግዲህ ባህሪ ላይ ተጽዕኖ ያመጣል ማለት ነው። በፊት ላይ እንግዲህ ሂደቱን ጠብቆ የሚፈጅበትን ጊዜ ፈጅቶ ለምግብነት ሲደርስ ነው የሚያብበው የሚያፈራው እጽዋት እንግዲህ እስከማውቀው ድረስ። አሁን ግን እንደዛ አይደለም። ትንሽ ፈጠን የማለት ነገር ሾርት ከት አይነት ጨዋታ ውስጣቸው ይታያል የእጽዋቱ አስተዳደግ ላይ እና እነሱን ስንበላ አሁን ይሄ እንደዚህ አይነት በጣም በሾርት ከት ውስጥ ያሉትን እጽዋቶች ስንበላ እኛም እንግዲህ በውስጣችን ሾርት ከትን የመፈለግ ነገር እናስብ ይሆን? ለሱ ይሆን እንዴ? አሁን እንግዲህ ዓለም ላይ ያሉት ነገሮች በሙሉ መሬት የያዙ ያልሆኑት ሁሉም አቋራጭ መንገድ የሚፈልገው እስኪ አስቡበት።